አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮቼ ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት አላህ ይጠብቃችሁ። ኖላዊ ድራማ የምትከታተሉ ውድ የዩቲዩብ ተከታታዮቼ እና ሀና እና አዲስ የመጣችው ልጅ ሀሴት ያው የዲኤንኤ ምርመራ አድርገው ነበረና ዲኤንኤ ምርመራው ደግሞ ያው እንግዲህ ባዩሽ ሁሉንም ነገር ያው ሴራውን ስለ አሰበችበት ዲኤንኤ ሀሴት ያው ፈርታ ነበረ። ሀና ደግሞ ትክክለኛ ልጅ ስለነበረች ምንም አልፈራችም ነበረ ማለት ነው። ያው ሀሴት እንግዲህ የሀናን ሙሉ የፎቶና መስቀል በመውሰድ ሙሉ ማስረጃ ስለያዘች ምንም የፈራችው ነገር የለም። ባዩሽ ተጎኖም ስለነበረች ማለት ነው። ምክንያቱም እነሱ የገቡት ገንዘብ ፍለጋ ነው። እናም ዲኤንኤ ለመመርመር ያው ሂደው ዶክተሩ ጋር ጸጉር በመስጠት ዲኤንኤ ምርመራ እንዲደረግ ተደረጉ። ከዛን ባዩሽ ከዶክተሩ ጋር በመባባል ያው የዲኤንኤውን ቀያየሩት ማለት ነው። ተቀየረ። ከዛን ተቀየረ በኋላ ዶክተሩን አስገድደው ተቀየረ። ተቀየረም በኋላ ሁለተኛ ነገር ደግሞ ያው ሀና ያው ልጃቸው እንዳልሆነች ተረጋገጠ ማለት ነው። እውነታው ግን ሀና ትክክለኛ ልጃቸው ናት፣ ሀሴት አይደለችም። አልሙሁም ሁለተኛ የሀና አባት ያው ታመው ነበረና ሕክምናውን ያው ክፍያውን ለመክፈል የተባባሉት ሰዎቹ አሰሪዎቿ ስለነበሩ አሰሪዎቿ ደግሞ የተባባሉት ሀና 200,000 ብሩን ስለያዘች ቀሪው ገንዘብ 200 ስለነበረ 200ውን እኔ ሞልቼ ወይንም ቢሮው ራሱ ሕክምናውን እንዲያደርግ እኔ እነጋግራለሁ እጨርስልሻለሁ በማለት ሁሉንም ነገር ተባብለው 200 እንደሚጀምርላት ተነጋግረው ሕክምናውን አባቷ ጀመረ። ያው ዶክተሩና ባዩሽ በተባባሉት መሰረት የገንዘብ ሰረቃ ስለያዙ ያው አባቷ ያልተጠቀመውን መድኃኒት ተጠቅሟል በማለት ወይንም በ15 ብር ወይንም በ100 የተገዛውን ያው 17,000 ወይም 16,000 እንደተገዛ አድርገው በመጻፍ በማጭበርበር የጠየቁት ለአባትሽ ሕክምና በአጠቃላይ የሚበቃው ያው 600,000 ብር ነው የሚፈጀው የአባትሽ ሕክምና። ስለዚህ ብሩ በቂ አይደለምና አንቺ ደግሞ እሷን ነው 200 እንደምትጨምርልሽና 200 ደግሞ አንቺ እንዳለሽ በአጠቃላይ 400 ነው። ስለዚህ 200 ስለሚጎል 200ውን እንደምንም እንዴት እናደርግ ብሎ ሀናን ሲያማክራል ዶክተሩ። እሷ ደግሞ በመጨናነቅ እንዴ እኔ እኮ እትዬ ጋር የተባባልኩት 200,000 ብር እንደጎደለብኝና 200,000 ብር እኔ ደግሞ እንዳለኝ ነው የነገርኳት። ስለዚህ አይድሌ ብላ እየተጨነቀች እያለ ዶክተሩ ደግሞ ምን አጨናነቀሽ ሀና? ይሄ እኮ አሰርሽ አይደለች እንዴ ወይዘሮ ሜላት አይደለች እንዴ ሙሉ ወጪሽን አባትሽን ለመሸፈን የተባባላችሁት ይላታል። እና ቢሆንስ ያለ አግባብ እንዴት ብሎ ነው የወይዘሮ ሜላትስ ብር ቢሆን ለምን ያለ አግባብ ይወጣል እያለች እየተከራከረች እያለ አንቺ ምን አገባሽ ይላታል። እሱ ምክንያቱም ተባዩሽ ጋር ስለተባባለ አጭበርብረው ገንዘቡን ለመውሰድ ነበር አላማቸው። ስለዚህ እሷ ደግሞ የሷስ ቢሆን እንዴት ያለ አግባብ ይወጣል እንዴት ታደርጋለህ እያለች እየተበሻጨች እያለ ውጪ ከዚህ ስራዬን ልስራበት፣ እኔ ስራዬን ነው እየሰራ ያለው። ስለዚህ ወይዘሮ ሜላት ልከፍለው ብር አንቺ እንዴት እንደዚህ ትሆኛለሽ ያምሻል ይላታል። እሷም ደግሞ በቁጣ ውጪልኝ ከዚህ ሲላት ተናዳ ትወጣለች።
ከዛን ወይዘሮ ዶክተር ወይዘሮ ሜላት ጋር ይደውልና ባክሽ ወደ ሐኪም ቤት ልትመጪ ትችያለሽ? የሆነ ነገር ልናማክርሽ ፈልጌ ነበር ይላታል። እሷም ደግሞ አይ ለምን ብለው አይ ስለ ሀና አባት ነበረ ላማክርሽ የፈለኩት ሲላት ስለ ሀና አባት ሀና አለች አይደል እንዴ? እኔ ምንም ያገባኝ ነገር አለ ትለዋለች ለዶክተሩ። እሷም ደግሞ አይ ፈልጌሽ ነበረ ስለ አንዳንድ ሁኔታዎች ላማክርሽ እፈልጋለሁ አንቺን የሚመለከቱ ነገሮች ናት ይላታል ዶክተሩ። ከዛ እሷም ደግሞ እሺ ነገ እመልሳለሁ ከስራ መልስ እመጣለሁ ሐኪም ቤት ትለዋለች። እሺ ተባብለው በተከታተሩበት ወይዘሮ ሜላት ያው ሐኪም ቤት ትመጣለች ዶክተሩ ጋር። ከዛ ዶክተሩ ጋር ተመታይ በኋላ ሀናም አብራ ነበረችና ወይዘሮ ሜላት እንግዲህ የሀና አባት የተባባሉት እናንተ 200,000 ብር እንደምትጨምሩላት ነው የተባባላችሁት። የሀና አባት ከተባለው በላይ ሕክምና ብር በጣም ፈጅቷልና የሚያስፈልገው 600 ነው ይላታል። ትላለች። ከዛ እሷ በጣም ትደነግጥና አንቺ ሀና ዘረፋ ነው እንዲያሽው ወይ 200 ብቻ ነው የጎደለብኝ አላልሽም እንዴ ትላታለች። እሷም ደግሞ አዎ ትዬ 200 ብቻ ነበር እንዴ ብዙ እዚህ ሐኪም ቤት ተመንጣቴ በፊት እኮ ብዙ ሐኪሞች ላይ ያለሁኝና 400 ሁለቱም ሐኪም ቤት ይሄ ሶስተኛ ነው እና 400 እንደሚያስፈልግ ነበረ የነገሩኝ። እንዴት እንደዚህ ሊሆን አላመንኩም። እንዴት እንደዚህ ይሆናል እያለ እየተበሳጨች እያለ ከዛ አልፋ ደግሞ አንቺ ልጅ በቃ ለዘረፋ ነው የመጣሽው ማለት ነው ይሄን ማጭበርበርሽን ታያላልኩሽም ትላታለች። ከዛ መሐመድዬ እኔ ምንም ያጭበርብሬ ያደረኩት ነገር የለኝም ስለዚህ እስቲ ማስረጃውን ስጡኝ ትላለች ሀና። እሱም ደግሞ ዶክተሩ ማዘጋጅቶ ስለነበረው ማስረጃውን ይሰጣታል። ማስረጃውን ያሳያቸዋል። ወይዘሮ ሜላት ማስረጃውን አምናለች። ሀና ግን አገላብጣ በማየት አይ እቴ አንዴ ያዳምጡኝ እዚህ ጋር እኮ 15 ብር የሚገዛው መድኃኒት እኮ 17,000 ብር እንደተገዛ ነው የሚያሳየው። እንዴት እንደዚህ ይሆናል እያለች ስትል ወይዘሮ ሜላት ደግሞ አንቺ ሀና አሰሚም እኔ ያንቺን ወሬ የምሰማበት ምንም አይነት ጊዜ የለኝም። ይህንን ማጭበርበርሽን ታይ ብዬሻለሁኝ የሚያገባኝ ነገር የለም ብላ እየተበሳጨች ወጣች። የወይዘሮ ሜላት እናትም አብራ ነበረችና እናቷም ደግሞ አይ እኔ ይቺ ልጅ አጭበርብራ የምትወስድ አይመስለኝም። አዳምጫት ሜላት አትቸኩይ፣ ምክንያቱም የሆነ ነገር አለ በንግግር ብትፈቱት አይሻልም እንዴ ትላለች የሜላት እናት። እዛን ደግሞ አይ እናቴ አንቺ የማታውቂው ነገር አለ። ቆይ እስቲ ይቺ ሀና ያስነካቻችሁ ነገር አለ እንዴ? ምንድነው ሁላችሁም ለሷ ጠበቃ የምትቆሙት? ይቺ ልጅ አጭበርባሪ ናት አልኳችሁ አይደል እንዴ? ለምንድነው የማሰሙት? ትላለች ወይዘሮ ሜላት። ሁሉም የወይዘሮ ሜላት ልጆች ከሀና ጋር ነበሩ። ሀናን በጣም ይወዷታል። እንደማትዋሽም ጠንቅቀው ያውቃሉ። ነገር ግን ወይዘሮ ሜላት ለምን እንደው ተብዙ አመት የ17 አመት ከልጇ ጋር ስለተለያየች ልጇን ያገኘ መስሏት በጣም በደስታ እየፈነደቀች ስለነበረ በቃ ሌላ ነገር ታውራለች። ሌላ ነገር መስማትም ሆነ ማየትም አትፈልግም ወይዘሮ ሜላት። እውነተኛ ልጇን ነው እያበሳጨች ያለችው እየጎዳች ያለችው እውነተኛ ልጇን ነው። ነገር ግን እውነተኛ ያልሆነችው ልጇን ነው እያመነች ያለችው ቤት ውስጥ ማለት ነው። እና እውነተኛ ልጅ ነኝ ብላ የመጣችው ደግሞ ገንዘቧን ፈልጋ ሀብታም ናት ተብላ አጣርታ ለማጭበርበር የሀናን ማስረጃ ይዛ እንደመጣች አልገባትም ወይዘሮ ሜላት። ወይዘሮ ሜላት ሁላቸውም ቢሆኑ የወይዘሮ ሜላት ልጆች በጠቅላላ ያ ልጃችን እህታችንም ሆነች ልጅሽ ሀሴት ሳትሆን ሀና ናት። እባክሽ እናቴ ነገ የምትቆጭበትን ነገር ወይም ነገ የምትለድሚበትን ነገር ባትናገሪ የተሻለ ይመስለኛል። እናቴ አንዴ አዳምጪኝ ሲሏት እሷም ደግሞ አይ እናንተ የሆነ ነገርማ ሀና ስነክታችኋለች። እኔ ምን እንደሆነ አላውቅም። እኔ እናታችሁን ማመናችሁን ትታችኋል እኮ
አሁን ላይማ ሀና ሆኗል ቤቴ በጠቅላላ። ይቺ በቃ መታ ቤቴን በጠበጠችው። ወይ አሳያታለሁ። ይሄ ዲኤንኤ ይውጣና ከዚህ ቤት መንቅሬ ያስወጣታለሁ፣ አሳያታለሁ እያለች ወይዘሮ ሜላት ትደነፋለች። ከዛን ሀናም ዲኤንኤው ተመጣ በኋላ በጣም አለቀሰች፣ ልቧ ተሰበረ። አሁንም ዲኤንኤው ከመጣ በኋላ አላመኑም። ሀሴት እህታቸው እንዳላደ ለቤት መጣ። ሀሴት በጣም ደስ ብሏት ለእህታቸው ሁሉም እኔ እህታችሁ ነኝ ዲኤንኤው ወጣልኝ እኮ እያለች እየሳቀች ስትመጣ እህቴ ባትሆን ይሻል ነበረ፣ ሀናን ነው የምፈልገው አንቺን አልፈልግም አሏት ልጆቹ። ሀናን በጣም ይወዷታል እውነተኛም። ምክንያቱም ሀና ለእውነት ትሞታለች፣ እውነትን ሳትይዝ እዚህ ዘንቅ ውስጥ እዚህ ችግር ውስጥ አትገባበትም ብለው አምነዋል እነሱ። ስለዚህ ባዩሽና ሀሴት ደግሞ የያዙት ነገር በጣም ዳር ድረስ የሚደርስ ነው፣ አስቸጋሪ ነገር ናቸው። እና የሀናን ፎቶና መስቀል የሰረቀው ተምቹ ደርሶበታልና ማጭበርበሩ ላይ ደርሶበታልና ያሳያችኋለሁ እያለ እየደነፋ ነውና ስለዚህ ወደፊት ያው እውነቱ መውጣቱ ስለማይቀር እንግዲህ አብረን የምናየው ይሆናል። የኖላዊ ድራማ የምትከታተሉ በሙሉ እንግዲህ ወደፊት በጣም በአጓጊ መልኩ እየጠበቅነው ሁላችንም ኸይር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት አላህ ይጠብቃችሁ።